ያደርጉ ወሳኝ ባህሪያትን እንነጋገር። የመጀመሪያው ነገር የራስህን ቃል ራስህ መጠበቅ ሲሳነ ነው። ለምሳሌ ገና እንደተዋወቃችሁ ቴክስት ላይ የሚቆይብኝ ወይም ደግሞ የሚያዝገኝ ሰው አልወድም ብለህ ትነግራታለህ። አሊያም ደግሞ ቀጠሮ ላይ አርፍዶ የሚመጣ ሰው በፍጹም እንደማትታገሰው ነግረሃታል። ከዛ በኋላ ግን ግንኙነቱ እየጠነከረ ሲመጣ ማለትም አብራችሁ በብዛት ማሳለፍ ስትጀምሩ ሴቶች በባህሪያቸው ወንድ ልጅ የመፈተን አሊያም ደግሞ ቴስት የማድረግ ባህሪ ያላቸው እና ደጋግማ እሷ እነዛን ቴክስቶች ማለትም ዛሬ ላክላትም ቴክስት ነገ ልትመልስልህ ትችላለች። ወይም ደግሞ በቀጠሮ ታይም ላይ አውቃ እንዴት ነው መሰለህ በጣም እያረፈደች ልትመጣ ትችላለች እና ቼክ ታደርጋለች። አንተ ያኔ ምንድነው የገባኸውን ቃል የመታጠፍ ወይም ደግሞ ምንም አይነት አክሽን ወይም ምንም አይነት ሪስፖንስ የማታሳያት ከሆነ ነገሮችን በዝምታ በተደጋጋሚ የምታልፍ ከሆነ ዋው ትላለች። ማለትም ይህ ልጅ የምር ዝም ብሎ ወሬ ብቻ ነው እንጂ እንደ ባህሪው አይደለም ወይም ደግሞ እንደሚያወራው ነገር አይደለም ብላ መደምደም ጀምራለች። ያኔ አንተ መናቅ ጀምራለች። ምክንያቱም የምትናገረውና የምትወስደው አክሽን ፈጽሞ የተለያየ ነገር ነው። ስለዚህ ሁሉ ነገር ላይ ደካማ አድርጋ ማሰብ ጀምራለች። ሁለተኛው ነገር ለእርሷ ጥፋተኝነት አንተ ይቅርታ መጠየቅ የምትጀምር ከሆነ ነው። ግንኙነቱ እንዳይበላሽ ወይም ደግሞ ግንኙነቱ እንዳያበቃ ብለህ ባላጠፋኸው ጥፋት እርሷ ጥፋተኛ የሆነች እንደሆነ እያወቅህ አንተ ደጋግመህ ይቅርታ የምትጠይቃት ከሆነ ግንኙነቱ እዛ ጋር እንደሚያበቃ መጠራጠር የለብህም። ምክንያቱም የወንድነት ካራክተር ወይም ደግሞ የወንድነት ባህሪ ስለማይኖረህ። ብዙ ሴቶች ደግሞ የሚያደርጉት ወሳኝ ነገር ልንገርህ፣ ከወንድ ጋር ማለትም ያስቀይሙታል ወይም ደግሞ ያስደብሩታል። ከዛ ይቅርታ መጠየቅ አይፈልጉም ማለት ምን ያደርጋሉ መሰለህ? ወሲባዊ ነገራቸውን ይከለክሉዋል። ማለትም ፊዚካል አታችመንት ሙሉ ለሙሉ ወንዱ ልጅ ይከለክሉታል። ከዛ በኋላ ያ ወንድ ያንን ነገር አብዝቶ ከመፈለግ ይቅርታ ይላታል ወይም ደግሞ ነገሮች እንዳልተፈጠሩ አድርጎ ማለፍ ይጀምራል። ብዙ ሴቶች ደግሞ ይቺ ሙድ እንዳልኩ ባልተዋታል አንተን በወሲባዊ ማንነት ወይም ደግሞ ለወሲባዊ ግንኙነት ብለህ ሀሳብህ እንደምትቀይር ወይም ደግሞ ባላጠፋኸው ጥፋት ይቅርታ እንደምትጠይቃት ካወቀች እመነኝ በህይወቷ መጫወቻ የምታደርገው በዛ ላይ ደግሞ ንቀቷ ከፍ ያለ ይሆናል። ሶስተኛው አንተ እንደ አማራጭ ስትይዝና ከሌሎች ጋር ስታነጻጸረ በዝምታ የምታልፋት ከሆነ ነው። ያ ማለት ከአንተ ጋር ሆና ሌላ ሰው በስልክ ሌላ ወንዶችን በስልክ ታወራለች። አሊያም ደግሞ ሌሎች ወንዶች ማለት ዴት ያደረገቻቸው ወንዶች የወሰዷትን ክላስ ቦታዎች ለአንተ የምትነግረህ ከሆነ አንተ ግን ነገሩን በዝምታ የምታልፍ ከሆነ አንተን የመናቀው ነገር እየመጣ ወይም ደግሞ እየጀመረ ነው ማለት ነው። እውነቱን ማድረግ ያለብህ ወሳኙ ነገር መሰለህ፣ ሌሎች ወንዶች ስለሚወስዷት ክላስ ቦታዎች የምትነግረህ ከሆነ መንገዱን ጨርቅ ያድርገልሽ ሂጂ ነው ማለት ያለብህ። ምክንያቱም አንተን ነው ልትሆን የምችለው፣ ሌሎች ወንዶችን ልታካችልም። ያ ማለት የራስህ ፋይናንሻል አቅም አለህ፣ የራስህ አስተሳሰብ፣ የራስህ ማይንድ ሴት ነው ያለህ፣ ሌሎችን ለመምሰል አይደለም። ነገር ግን ነገሩን በዝምታ የምታልፋት ከሆነና ሺን የሚይዝ ከሆነ ሲጀምር በራስ መተማመን እንደሌለ ወይም ደግሞ ራስህ መሆን እንደተሳነ ስለሚገባት ለአንተ ያለ ንቀት ከፍ እያለ ይመጣል። ምክንያቱም አንተን አይደለም ሌሎችን ለመምሰል ነው እየሞከርክ ያለው። አራተኛው ነገር ለገንዘብ አጠቃቀምህ ምንም አይነት ርህራሄ የሌለ ነው። መጀመሪያ አካባቢ እመነኝ እሷ ላይ ገንዘብን ኢንቨስት ስታደርግ በጣም ደስተኛ ነው የምትሆነው። እንደሱ አይነት ሴት ምናልባት ደስተኛ ሊሆን ይችላል። ነገር ግን እየቆየ ሲመጣ ያው ጠንካራ ጎንህ የአንተ ደካማ ጎን መሆን ይጀምራል። ምክንያቱም አንተን የምትፈልግህ ልክ እንደ ዕዳ ደብተር መሆን ይጀምራል። ማለት የሆነ ነገር ስትፈልግ ወይም ደግሞ የሆነ ነገር ማድረግ ስትፈልግ ብቻ አንተ ጋር መምጣት ጀምራለች፣ አክሰስ ታደርጋለች። እንዲሁም ጓደኞቿን እያመጣች ምናምን ያው ልታስጋብስ ትችላለች። ወይም ደግሞ በአሰቃለም ደግሞ ሌላ የወንድ ጓደኛ ትይዝና እሱ ላይ ኢንቨስት ልታደርግ ትችላለች። እመነኝ አንተን የሚወደህ ወይም ደግሞ ለአንተ ቫልዩ የሚሰጥ ሰው ደግሞ አንተ ላይ ኢንቨስት ያደርጋል እንጂ ከአንተ ሁሉ ነገር ይወስዳል ማለት አይደለም። ስለዚህ አንተ ላይ ኢንቨስት እስካላደረገች ድረስ ትወድሃለች ማለት አይደለም። ዝም ብለህ ገንዘብን የምታወጣ ከሆነ ለአንተ ያለ ንቀት ከፍ ይላል። ምክንያቱም ያው ገንዘብ ብቻ ማንነትን አይገነባም ማለት ነው። መጨረሻውና ወሳኙ ነገር ደግሞ መሰለህ ሆን ብላ ፈተናዎችን የምታበዛና የድራማ ንግስት ሆነች። ማለት 2 ሳምንታት ተረጋግና ትመጣለች፣ የሆነ ታሪክ ትነግርሃለች ወይ አንተ በቃኝ ምናምን ስትል ደግሞ ታለቃቀስና ወደ ህይወት ትመለሳለች። እንደዚህ አይነት የድራማ ንግስት ከሆነች ገና ልጅ ናት፣ ወይም ደግሞ አንተን ነቅሃለች ወይም ደግሞ እንድትንቅህ የሚያደርጉ ባህሪያት ናቸው። ምክንያቱም እውነተኛ ሰው ወይም ደግሞ ማሹር ያደረገ ሰው ነገራችን ላይ በህይወት ውስጥ ድራማ ያበዛል። ድራማ የሚያበዛው ወይ ቲኔጀር ነው ወይ ደግሞ ህይወት ያልገባው አሊያም ደግሞ ለአንተ ንቀት ያለው ሰው ነው። ምክንያቱም ሁሌም የሆነ ጥፋት ያጠፋና የሆነ ምክንያት የምታቀርብልህ ከሆነ ያቺ ልጅ ከመረው አይደለም ማለት አንተን ነቅሃለች። ምክንያቱም የሆነ ቆፍጠን ያለ ውሳኔ እንደማትወስን እርግጠኛ ስለሆነች መጫወቻ እያደረገች ነው። ከላይ የጠቀስኳቸውን ነገሮች ማለትም 5ቱን ባህሪያት አንድ ሴት ላይ የምታስተዋውቅ ከሆነ ለአንተ ያላት ንቀት ከፍ ብሎ እና ከህይወትን ልታስወግዳት ይገባል። ወይም ደግሞ ራስ ላይ በመስራት የሚገባት አይነት ወንድ ልትሆን ይገባል።